ናችሁ? ሰላም ነው? አማን ነው? እንዴት ናችሁ? ተከታታዮች ዛሬ ደግሞ የመጣሁት ዩቲዩብ እንዴት መክፈት ከፍተንስ ምን እንቀጥበት መስዬ ስላላችሁ ነው። አንዳንድ ሰዎች ስላላችሁ ነው ለምናገር እና እኔ አሁን እስካሁን ብዙ አለቅኩበትም ገና መጀመሪያ ስለሆነ አስባችሁ ግን ከፈቱትና ለቁት ነገር ሲኖራችሁ ከፈቱትና የሆነ አይዲያ ነገር ሲኖራችሁ ፖስት በታላችሁ እና ፖስታችሁ ደግሞ እንዴት ምናምን እያላችሁ ነበር። አሁን ለምሳሌ ሁለት ሆናችሁ ብትከፍቱ በጣም ጥሩ ነው። ምክንያቱም አንዷ ሴት ሲሆን ለጓደኛዋ ሸር ታደርጋለች አጥታችሁ ፖስት ብዙ ፌስቡክ ጓደኛ ያለሰዋለ እዛ ጥፋችሁ ከዛ ለጓደኞቻችሁ አሳዩ እና ሁለት ብትሆኑ ጥሩ ነው። ለብቻ ደግሞ ማለት ነው የሚያበረታታቸው በጣም ያስፈልጋል። አንዳንዴ ሰዎች እና የሆነ ነገር ከፍተን የሆነ ነገር ካላሉ ይነደናል። እንደዛ መሆን የለባችሁ። ብቻ እናንተ መሞከር አለባችሁ። መክፈት የማትችሉ ሰዎች መክፈት እንዳትሉ። እኔ ከፍሌ አይደለም የተከፉት ራሱ እያሳዩኝ እና ደግሞ ቲክቶክ ላይ ፌስቡክ ላይ መማር ትችላላችሁ። ብዙ ሰዎች ነው የሚፖስቱት። በጣም ቀላል እና ደግሞ ትንሽ ቪዲዮ ሲፖስት ኤዲት ያስቸግራል። እንደዚህ የሆነ የዘብራረቀ ነገር ምናምን ቁርጥ የሚያደርግ ከዛ ደግሞ ድምፁ እንደዚህ ካለ ማስቻላችሁ በኤአይ ማለት ነው። ሰው ቢሆን እኔ እኮ ማለት ነው እያንዳንዷ አንድ ቁጥር ያላቸው ወይ ብትሆን እሷ ከጠፋችብኝ ቀርጬ ያሳየዋል። እውነቴን ነው። አሁን ሰው ቢሆን አሁን የተጠፋች ነው የሚለው ማለት አይችልም። ጂሜል ነው የሚባለው የኢሜይላችሁን ታስገቡበት ያስገቡና ማውራት የጠየቃችሁ እናንተ ያለው ግን እኔ በብዛት በደውል እና በጣም የሚጠቅሙበት ዛሬ ከሰው እና ግን ሶሻል ሚዲያ ቅዳችሁትን ነገር እንዳታወራ እና ህልማችሁን እንዳታወሩ። ዲዛይን ህልም አለኝ ያልኩት ላይሆን ይችላል እና ብዙ ጊዜ ህልማችን እየተናገሩ ሰዎች አደጋ ይመጣሉ እና ህልማችሁን አትናገሩ። ውስጣችሁን ያዛላችሁ ግን የምትፈልጉትን ነገር ሰሩ። ምንም ችግር የለውም። ህልማችሁንና ያቀዳችሁን ነገር ሶሻል ሚዲያ ላይ እንዳታወሩ እና አንዳንድ ነገር ቀለል ያለ ነገር ጣጣችሁ ሌላ ሰው ቪዲዮ ወርዳችሁ ትችላላችሁ። ነገር እስካልሆነ ድረስ ስራ ሆነ የሚችሉ ሰዎች እናንተ ቪዲዮ መቅረጽ የማትችሉ ከሆነ ቲክቶክ ላይ በጣም ነገር እነሱን አውጣችሁ ድምጻችሁን አድርጋችሁ እናንተ መሰል ትችላላችሁ። ትንሽ ኤዲት እና እሱ ደግሞ መማር ትችላላችሁ እና ደግሞ ላሳያችሁ እችላለሁ። ችግር የለውም። ከሌላችሁ ግን ያው ምን ይደረጋል። በቃ ይሄ ልላችሁ ነው ዛሬ ብዙም አላበዛም፣ ግን የፈለጋችሁ ነገር ካለ ጠይቁ።